እኔ የምለው አንድ ጥያቄ ልጠይቃችሁ። ግን ጥያቄ የሰው ልጅ ማለት የዘመድ ልትሆን ትችላለች ምናምን ወንድም ይሁን ሴት እንደ ራሴ ልጅ ተንከባክቤ አሳድጋለሁ አስተምራለሁ ምናምን ብላችሁ ለአይታችሁ ወርዳችሁ ከተቀበላችሁ በኋላ ወስዳችሁ የምታሰቃዩት ሰዎች ለእናንተ ነው ጥያቄ። ግን ምናችሁን ነው የሚያማችሁ? ካልቻላችሁ ማሳደግ ካልቻላችሁ እንደ ራሳችሁ ልጅ መንከባከብ የሚችል አይምሮ ወይ ደግሞ ቀና ልብ ከሌላችሁ ለምን ትወስዳላችሁ የሰው ልጅ? የምሬን ነው ጌታን። ሴት ከሆነች ከወሰዳችኋት በኋላ ወይ የቤት ሰራተኛ ታደርጋላችሁ፣ ትምህርቷን እንኳን መከታተል እንዳትችል አድርጋችሁ ቆራርፋችሁ ታስቀምጣላችሁ። ወንድም ከሆነ እንደዛው መስራት የማይችለውን ስራ ታሰራላችሁ። ኧረ ተው ተው፣ ቢያንስ ሰውን ባፈሩ ፈጣሪያችሁን ፍሩ። የምር ለእነኛ ልጆች እኮ ለቤተሰብ ምንም ላይታያቸው ይችላል። ለእነኛ ልጆች ግን በልጅነታቸው እናንተ ሲኦል አስገባቻቸው። ከዛ በኋላ እድሜ ዘላለማቸውን በሲኦል ህይወት ነው የሚባክኑት። ተባካችሁ ለረፍ